ይሄ ነው እንግዲህ ከካትፊሽ የሚወጣው አሳ ስጋ አዋሽ ከላይ ከግንጭ ተራሮች ፈልቆ ተጉዞ የመጨረሻውን ጉዞ አድርጎ በእናት ሀገሩ መሬት ስር ሰምጦ የሚቀረው እዚህ ቦታ ላይ ነው ማለት ነው። ይሄ እንግዲህ የምንመለከተው እንግዲህ የተንጣለለ ሐይቅ አፋር ክልል አፋምቦ ወረዳ ጅቡቲ ጠረፍ ላይ የምናገኘው ሐይቅ ነው። ይሄ ሐይቅ የሚፈጠረው በአዋሽ ወንዝ አማካኝነት ነው። አዋሽ እንግዲህ ከላይ ከግንጭ ተራሮች ኦሮሚያ ክልል ከግንጭ ተራሮች ተነስቶ ተጉዞ እንግዲህ መጨረሻ ላይ የሚቀበረው ሰምጦ የሚቀረው እዚህ ሐይቅ ላይ ነው። አሁን ይሄ ከላይ የምንመለከተው ተራራ ባሻገሩ ከተራራው ጀርባ ጅቡቲ ሲሆን አዋሽ እንግዲህ እናት ሀገሩ አፈር ውስጥ እናት ሀገሩ አሸዋ ውስጥ ሰምጦ ይቀራል የሚለው ሎሬት ጸጋዬ ገብረመድህን በግጥሙ አዋሽ በሚለው ግጥሙ እዚህን ለማሳየት ነው። እና አዋሽ መጨረሻ ላይ ይሄን ሐይቅ ሰርቶ እዚህ ላይ ነው ግብአተ መሬቱ የሚደመደመው። እንደምትመለከቱት ዙሪያውን ተራራውን ዞሮ ነው የሚገኘው ሐይቁ ሞልቶ የሚገኘውና ከዚህ በኋላ ወደ ስር ነው የሚሰርገው እንጂ አልፎ ከኢትዮጵያ ወደየትም አይሄድም። ከዚህ እንደነገርኳችሁ ከዚህ ባሻገር ያለው የጅቡቲ ድንበር ነው ማለት ነው። ይሄ የኢትዮጵያ አፋር ክልል የመጨረሻው ድንበር እዚህ ጋር ነው ያለው። ሐይቁም እንግዲህ እዚህ ሐይቅ ውስጥ አሳ በደንብ አለው፣ አዞም አለው። እንግዲህ አሁን ጠጋ ስንለው አዞዎቹ ዳርዳር የነበሩት አዞዎች ጠጋ ስንል ወደ ውስጥ ሸሽተው በመግባታቸው ነው እንጂ አዞም አለ። እና እንግዲህ አዋሽ ከላይ ከግንጭ ተራሮች ፈልቆ ተጉዞ የመጨረሻውን ጉዞ አድርጎ በእናት ሀገሩ መሬት ስር ሰምጦ የሚቀረው እዚህ ቦታ ላይ ነው ማለት ነው። የአካባቢው ሰዎች እንግዲህ እንደነገሩኝ አሁን አዞውን ማግኘት አልቻልንም እንጂ ልክ ስንጠጋው ቶሎ ይሄዳል። በፍጹም ሰው አይተናኮልም ነው የሚሉት። ልብስም ያጥባሉ እዚህ ገብተው ራሳቸውም ይታጠባሉ ሰዎች፣ ግን ምንም ቢሆን አይተናኮልም የሚል ነው። እንግዲህ እኔ ስነስርዓት አላየውም፣ ግን እንደዛ ብለውኛል። እንግዲህ አፋምቦ ጥግ ላይ መጨረሻ ላይ ቅድም ያልኳችሁ ቦታ ላይ ያለው አሳ ስጋው ተገፎ እንግዲህ ላዞ የሚሰጠው ውዳቂው ነው። ይሄና ምን ያክላል? ይሄ ካትፊሽ የሚባለው አሳ ነው። በጣም ምን ያክላል? ጺሙ ራሱ በጣም ግብዳ አሳ ነው። በጣም የሚገርም አሳ ነው የሚወጣው ከዚህ። አሁን ይሄ እንግዲህ እንትኑ ነው ቅሬቱ ነው። ይሄ ነው እንግዲህ ከካትፊሽ የሚወጣው አሳ ስጋ እንግዲህ እየጠበሱ ነው እንዴ እየጋበዙን ነው፣ እኛንም ብሉ እያሉን ነው። በጣም ደስ የሚል አሳ አፋምቦ ሐይቅ የወጣ አሳ ነው። ይሄ አምባዛ ምንለው አሳ ነው አይደል?